የእናንተ ግን ለየት ስላለ ነው እናንተን ለማበረታታት ምናልባት የእናንተ የትዳር አጋሮች ቢኖሩ የባህል ቀን ምን ያደርጋሉ ብለን አስበን ነው ምን ሊያደርጉ ይችላሉ ለልጆቻቸው ብለን አስበን ነው ከእናንተ ጋር ለየት አድርገን የመጣ ነውና እንደሌላው አይደለም። ቅድም ባልኳችሁ ልክ ማንም ህይወቱን በተለያየ መንገድ ሊያጣ ይችላል። እኔ የሚሄድበት ያለን የተሰበሰብን አናውቀው። በጣም የሚያስገርመው ደግሞ በጣም ነውር በሆነ ጉዳይ ህይወታቸውን የሚያልፉ ህይወታቸውን የሚቀሙ በርካቶች አሉ። የእናንተ ግን ቅድም የእምነት አባቶች እንዳነሳው መንግስት እንዳነሳው እኛም እንደ ህብረት እንደምናምነው ልዩ ነው። ልዩ የሚያደርገው እንግዲህ በጸጥታ አካል ሄደው መሰዋታቸው ነው። አንረሳቸው። ዛሬም እንዲህ እንዳሰብናቸው በቀጣይነትም የምንረሳቸውና ማናስታውሳቸው አይደሉም። አይዟችሁ፣ ተበረታቱ። እግዚአብሔር ደግሞ መንገድ አለ። የእናንተ ልጆች የሚያሳድግበት መንገድ አለ። እግዚአብሔር ራሱ የእናንተን የሚረዷችሁን ከጎናችሁ ሲወስድ ለእናንተ ደግሞ እግዚአብሔር አጠገባቸው ሆኖ አመቻችቶ ነው። ሜዳ ላይ ልጥላችሁ አይደለም፣ በርቱ ለማለት ነው ዛሬ እዚህ የተገኘ ነው ማለት ነው። እንግዲህ ሌላው ምንድን ነው እንግዲህ እኛ አሁን በጣም ጥቂት ሰዎች ነው ይህንን እንትን ማለት የቻልነው። ምናልባት የኦርቶዶክስ ተከታዮችም ከኛ ጋር ቢደረቡ የሙስሊም ቢደረቡ 30 የነበረውን 90 ማድረግ እንችላለን ማለት ነው። ደግሞ የመንግስት ሰራተኛ የመንግስት መስሪያ ቤትን የሚያስተባብሩ እዚህ ወረዳ ላይ በርካታ እንዳሉ አውቃለሁ። በርካታ መስሪያ ቤት እንዳለ፣ በርካታ የመንግስት ሰራተኛ እንዳለ አምናለሁ። እነ ሙሌ ቢያስተባብሩ፣ እነ አብርሃም ቢያስተባብሩ፣ ሌሎቹም ቢያስተባብሩ ምናልባት 200 ሰራተኛ ካለ አንድ ሳሙና ብቻ መግዛት 200 ፍሬ ሳሙና ማጠራቀም ይቻላል። እኛ ያደረግነው ይሄንኑ ያደረግነው በየቤተ እምነታችን ያደረግነው አንድ ሰው አንድ ሳሙና ብቻ ምንም አመት ባሉ ላይ ምንም ሳይጎዳ ምንም ሳይቀንስ 50 ወይ 60 ልብስ ያጥብ እንደሆነ ወደ 10 ብቻ በመቀየር ሌላው ደግሞ አጥቦ እንዲለብስ በመፍቀድ አንዷን ቢያመጣ ብዙ ሰዎች መርዳት ማገዝ ይቻላል። እና ይህንን እንደ ትልቅ ነገር እንዳደረግን ሳይሆን የሆነ ለማስተማሪያ ይሆናል ይጠቅማል የሚለውን ነገር ለማለት ነው። በቀጣይነት እንግዲህ ከዚህ በፊትም እዚሁ አካባቢ ተገኝተን እንደዚሁ አይነት እገዛ አድርገናል፣ እንቀጥላለን። ዛሬ መጨረሻችን አይደለም። ይልቁንም ማስተባበርን ተሞክሮ እየወሰድን ከሌሎቹ ቤተ እምነት መሪዎች ጋር እየተማከርን እናንተን ማገዝ፣ እናንተን መርዳት፣ ልጆቻችሁን ማስተማር እንቀጥላለን። በርቱ። ተዘጋጅቶላቸዋል። አንድ ዱቄት ተዘጋጅቶላቸዋል። 4 ሳሙና ተዘጋጅቶላቸዋል። ቅባት ተዘጋጅቶላቸዋል። እንግዲህ ለአንድ ሰው ወደ 2840 ብር የሚጠጋ ሳፖርት አድርገናል ማለት ነው፣ በህይወት ለሌሉት ማለት ነው። ነገር ግን በህይወት እያሉ ላሉት ደግሞ 1 ሊትር ዘይት፣ 5 ኪሎ ዱቄት፣ 3 ሳሙና ወደ 1380 ብር የሚጠጋ ሳፖርት አድርገናል። በህይወት ያጡት ደግሞና ከገጠር ለመጡት ደግሞ ትራንስፖርት አዘጋጅተንላቸዋል። ያ ትራንስፖርት ብር 500 ብር ተመልሰው እቃውን ጭነው የሚሄዱበትን አዘጋጅተናል ማለት ነው። በድምሩ ወደ 74,000 ብር የሚጠጋ ድጋፍ አድርገናል ማለት ነው።